እኮ በመከራ ተደራረሱ ማለት ነገ እኮ ችግርን ስለመፍታት ይህንን ያክል ችግር አብረን ከፈታን ሌላውንስ አብረን መፍታት እንዴት ያቅተናል ሊሉ እኮ ነው። ዜጎች ተደራረሱ ማለት እኮ ይቅር ሊባባሉ ነው ማለት እኮ። ዜጎች ተደራረሱ ማለት እኮ አይዞህ፣ አይዞሽ፣ አይዞን ሊባባሉ ነው ማለት ነው። ይህንን ብልጽግና ቆሞ ላይ አይችልም፣ ሊፈቅድ አይችልም። ስንት ኢንቨስት ያደረገበት ጥላቻ ሊፈርስ ነው። ስንት ኢንቨስት ያደረገበት ቁርሾ ሊተን ነው ማለት ነው። ስንት ኢንቨስት ያደረገበት መቃቃር ሊበን ነው ማለት ነው። ብልጽግና ይህን ቆሞ አያይም። ስንት ኢንቨስት ያደረገበት የህዝብ ለህዝብ ጠብ፣ ስንት ኢንቨስት ያደረግ፣ ስንት መዋለ ንዋይ ያፈሰስበት፣ ስንት ፕሮፓጋንዳ የሰራበት፣ ስንት የገደለበት፣ ስንት ደም ያፈሰስበት፣ ስንት ያሴረበት ጥላቻ ሊሸረሸር ነው። ስለዚህ የብልጽግና አንዱ ችግር በረሃብ ምክንያት ዜጎች ተገናኝተው እስቲ ስቃይህን ንገረኝ፣ እስቲ መከራሽን ንገረኝ፣ እስቲ ያለፋችሁበትን ችግር ንገሩኝ፣ እስቲ እንካፈለው፣ እስቲ አብረን ተላቅሰን አብረን ተገናኝተን መከራችንን ተካፍለን የወደፊቱን መንገድ መልካም እናደርግ የሚል በጎ ኢኒሼቲቭ ለብልጽግና የሚዋጥ አይደለም። ምክንያቱም ብልጽግና ጸላኤ ሰናይ የሆነ አገዛዝ ነው። ማናቸውም አይነት በጎ የሚባል ኢኒሼቲቭ ብልጽግናን አይስማማም። ብልጽግና ጸረ ሰው ነው፣ ጸረ ማናቸውም ሰብአዊ እሴት ነው የምለው ነገራችን ላይ ለዚህ ነው እንጂ በማንኛውም ሴን በሆነ አእምሮ፣ ኮመን ሰንስ ባለው በማናቸውም ሴን በሆነ አእምሮ ዜጎች እንዴት ለዜጎች ደረሱ ተብሎ ይከራከራል? ባይሆን መንገድ ይጠቆማል። እንደዚህ አድርጉት፣ ፍሮድ እንዳይኖር በዚህ መንገድ ይደረግ፣ በፈለጋችሁት መንገድ በፈለጋችሁት ኢኒሼቲቭ አድርጉት። ግን ይሄ ወንጀል ለመሰራት ጥቅም ላይ እንዳይውል የራቀ ግን ውጤታማ የሆነ ክትትል ለማድረግ መሞከር ወዘተረፈ ነው እንጂ ለዜጎች እርዳታ የማሰባሰብ ኢኒሼቲቭ ይቁም ማለት ነው ማለት ነው። የተራቡት ይሙቱ የተራቡት ይሙቱ ማለት ነው። የተራቡት ይሙቱ፣ ፍጹም በሆነ ረሃብ ላይ ያልደረሱትም ወደዛው የፍጹም ረሃብ ጠርዝ ይግቡ እንደማለት። አንዱ ችግሩ ይሄ ነው። ይሄ በህብረተሰብ መካከል ያለን ጥላቻ በሚመለከት ነው። ሁለተኛው አገዛዙ አሁንም በስንት ስሌትና እቅድ ያሳካውን ረሃብ እነዚህ ዜጎች በመጠኑም ቢሆን ሊያከሽፉት በመሆኑ ነው። ሌላው ብልጽግና ኢንቨስት ያደረገበትና ቀደም ሲልም ደጋግሜ የጠቀስኩት ነገር ራሱ ረሃብ ነው። ጥላቻ ብልጽግና ከምንና ከምን ተሰራ የሚለውን በግልጽ ያሳየናል። ጥላቻና ረሃብ ናቸው ብልጽግና የሚንከባከባቸው ነገሮች። ብልጽግና እንዲቀጥሉ የሚሰራላቸው ነገሮች ጥላቻና ረሃብ ናቸው። ስለዚህ ማንም ሰው ጥላቻን በዜጎች መሀል የሚቀንስ ኢኒሼቲቭ ለማድረግ ሲሞክር የብልጽግና ጠላት ይሆናል። ማንም ሰው በዜጎች ላይ የወደቀን ረሃብ ለማቅለል፣ በዜጎች ላይ የደረሰን መከራ ለማቅለል ሲሞክር የብልጽግና ጠላት ይሆናል ማለት። ይሄ እኔ በትርጉም የምደርስበት ነገር አይደለም። በነገራችን ላይ በአደባባይ በአዋጅ የተነገረ፣ በተግባር የተገለጠ፣ በጽሁፍ የሰፈረ ነው። በመግለጫነት በጽሁፍ የሰፈረ፣ በአደባባይ በይፋ ንግግር የተነገረና በተጨባጭ ተግባር በተደጋጋሚ የተደገፈ ነገር ነው። ከጦርነቱ በፊት እኮ የትግራይና የአማራ ህዝብ ወደ ተጨማሪ ግጭት እንዳይሄድ ኢኒሼቲቭ መውሰድ የፈለጉ ሰዎች እኮ ነበሩ። ማን ያስቆማቸው ይመስላችኋል? ራሱ ብልጽግናን ያስቆማቸው። ኦፍኮርስ የአማራና የትግራይ ኢሊት በራሱ ላይ ለደረሰው መከራ የየራሱም ያዋጣው ድንቁርና ብዙ አስተዋጽኦ አድርጓል። ነገር ግን ዋናውን ስቴት ፓወር ይዞ ይሄ ቁርሾ እንዳይፈታ እንዲያውም እንዲባባዝ በከፍተኛ መንገድ የሰራ ብልጽግና የተባለ አገዛዝ፣ አብይ አህመድ የተባለ እኩይ ግለሰብ ነው። አሁን እነዚህ ዜጎች ረሃቡ አስደንግጧቸው በትግራይ ላሉ ተፈናቃዮች መራብ ለመድረስ መሞከራቸው የብልጽግናን ሁለት ነገሮች ይንዳል። ኢንቨስት ያደረገበትን ጥላቻ፣ ኢንቨስት ያደረገበትን ረሃብ ይሸረሽራል። ስለዚህ ይሄ በብልጽግና ቁጭ ተብሎ የሚታይ ነገር ሊሆን አይችልም። ስለዚህ ብልጽግናን እየሆነ ነው ይሄን ሲያደርግ።
ሶስተኛው ምክንያቱ ቀጥሎ ለሚያቅደው ጦርነት ህዝቡ እንደተፈናቀለ እንደተራበና እንደተዳቀቀ መቆየቱ በእጅጉ ስለሚያስፈልገው ነው። ለብልጽግና ይህንን ማስቆም የጦርነት ዝግጅት አካል ነው። ምክንያቱም ይሄ ህዝብ ከበላ ደህና ሌሊት ካሳለፈ በብልጽግና እይታ ስጋት ይሆናል። ለብልጽግና የትግራይ ህብረተሰብ እንደ ህብረተሰብ መኖር ስጋት ነው ስንል ያለ ምክንያት አይደለም። ነገራችን ይሄ ተግባሩ የሚያረጋግጥልን ከዚህ ውጪ ምንድን ነው? እስቲ ንገሩኝ። ከዚህ ውጪ ለተራቡ ሰዎች መድረስን ማስቆም የተራቡት ሰዎች እንዲረግፉ ከመፈለግ ውጪ ያለ ሌላ ምን ምክንያት ሊቀርብለት ይችላል? ብልጽግና የትግራይን ህዝብ ለማድቀቅ ለኤክስተርሚኔት ለማድረግ ለማጥፋት ለማካሄድ ከሚያስባቸው ከሚፈልጋቸው ተግባራት አንዱ ጦርነት ነው። ጦርነቱ በቀለለ መልኩ እንዲካሄድ ደግሞ ምንድን ነው ያደርገው? ረሃብ እንዲስፋፋ፣ ጥላቻ እንዲስፋፋ፣ ምግብ እንዳይገባ፣ አገልግሎት እንዳይኖር ወዘተረፈ ነው የሚያደርገው። that's what the regime is doing። የጦርነት ዝግጅት በብልጽግና እንዴት ማለት እንደሆነ ደግሞ የምታውቁት ነው። በትግራይ ጦርነት ውስጥ ከጦርነቱ መምጣት በፊት የተደረጉትን ነገሮች ተመልከቱ። በጀት ነው የተከለከለው። ሸቀጥ መንገድ ነው የተዘጋው ለአመታት። ሸቀጥ እንዳይገባ ነው የተከለከለው። ሰዎች የልማት ስራ ለመስራት ከውጭም ሆነ ከውስጥ የልማት ስራ ለመስራት ወደ ትግራይ እንዳይሄዱ በመከልከል ነው የተገለጸው። የአንበጣ መርጫ በድሮን የአንበጣ ኬሚካል ርጭት ለማካሄድ የሚረዱ በጣም በርካሽ ዋጋ የተገዙ ድሮኖች እኮ ወደ ትግራይ እንዳይሄዱ ተከልክለዋል። የውሃ የመቀለንና የሌሎች ከተሞችን የውሃ ችግር ለመቅረፍ የመጡ የውጭ ዜጎች እኮ ወደ ትግራይ እንዳይሄዱ ተከልክለዋል። የመሬት ላይ ያለውን ሁኔታ ተመልክተው ነገሩን አሰስ እንዲያደርጉ እና ለህዝቡ የተሻለ ነገር ለመስራት የፈለጉ ሰዎች እኮ ተከልክለዋል አይደል? ትግራይ እንዳይሄዱ። ማናቸውም ሌሎች ለምሳሌ ትግራይ ሄደው ፖለቲከኞችን እንዳያነጋግሩ፣ ትግራይ ሄደው የትግራይ ህዝብን የልብ ትርታ መሀል ያሉ ፖለቲከኞች እንዳይሰሙ፣ እንዳይገናኙ ለማድረግ እኮ ብልጽግና ከልክለዋል። ስለዚህ ብልጽግና የሆነን ጦርነት ከማድረግ በፊት የሚያረጋቸው ነገሮች አሉ። ከነዛ አንዱ ይሄ ነው። ከነዛ አንዱ የተራቡ ሰዎች ምግብ እንዳይደርሳቸው ማድረግ የብልጽግና የጦርነት ዝግጅት አካል ነው። በእነዚህ ሶስት ከብልጽግና ማንነት በሚመነጩ ነገሮች ምክንያት ነው ብልጽግና ይሄንን ውሳኔ ያስተላለፈው። እነዛም ቀደም ሲል የጠቀስኳቸው የተልከሰከሱ ቡችሎቹ ይሄንን አስቀድመው ያስተጋቡበትን ምክንያት ይህንን ዓላማ ስለሚጋሩ ነው። እንዳልኩት ግን እነሱ ብዙ አያስቸግሩንም፣ እንመለስባቸዋለን። ትረስሚ እንመለስባቸዋለን። ጊዜ አለን ለነሱ። አሁን ብዙ ጉዳዮች አሉን። የተራቡትን እንዴት ማትረፍ እንችላለን? በከፋ ስርዓታዊ ብልሽት ውስጥ ያለውን ህዝብ እንዴት ከዛ ለማላቀቅ አስተዋጽኦ ማድረግ እንችላለን? ይህን ስል በትግራይ ብቻ አይደለም፣ በመላ ኢትዮጵያ። በነገራችን ላይ የምንሰራቸው ስራዎች እኮ በመላ ኢትዮጵያ ያለውን ህብረተሰብ የሚመለከቱ ናቸው። እዚህ ርዕዮት ላይ የተመለከታችኋቸው የተለያዩ የኢትዮጵያ የፖለቲካ ኃይሎች መጥተው መድረክ ተፈጥሮላቸው ለሁሉም ህብረተሰብ ሁሉም ለየራሳቸው ኮንስቲትዩንሲ ብቻ ሳይሆን ሁሉም ለሁሉም የሚናገሩበትን መድረክ የፈጠርነው እኮ በዚህ ግባችን ምክንያት። እውነት ለመናገር በርዕዮት በኢትዮጵያ የፖለቲካ ስፔክትረም ውስጥ ኖሮ በርዕዮት በኩል ሀሳቡን ያልገለጸ ያልተሞገተ እና ሀሳቡን በስፋት ለህብረተሰብ እንዲያብራራ ያልተጠየቀ የፖለቲካ ኃይል አለ ለማለት ያስቸግራል። ራሱ ብልጽግና እንኳን በትግራይ ብልጽግና አባላት በኩል ተናግሮ ያውቃል። እዚህ ላይ ኮርስ በመጣ ወለት ጠበቅና ጠንክር ያሉ ጥያቄዎች ጠይቀነዋል። እነዛን ጥያቄዎች መመለስ አልቻለም። ተንበዛብዞ ነው የሄደው። በኋላ የሚያስቁ ነገሮች ይጽፍም። ግን እዚህ ርዕዮት ላይ የህወሓት ሰዎች የትግራይ ኦልሞስት ሁሉም የተቃዋሚ ፓርቲዎች በመሀልም በአዲስ አበባን መሰረት ባደረገ ፖለቲካም ከተመለከት ነው የአዲስ አበባ ልዩ ልዩ ፓርቲዎች በርዕዮት በኩል ተናግረዋል። የኦሮሞ ነጻነት ሰራዊት ተናግረዋል። የኦሮሞ ፌዴራሊስት ኮንግረስ ሰዎች ተናግረዋል።
በኢትዮጵያ ፖለቲካ ስፔክትረም ውስጥ የአማራ ብሔርተኝነት እንቅስቃሴ ውስጥ ያሉ ሰዎች ተናግረዋል። ማለት በአይነት ብትፈልጉ በኢትዮጵያ ፖለቲካል ስፔክትረም ውስጥ በተለይ በርዕዮትና በሀሳብ ደረጃ ከለካ ነው ያልተናገረና ያልተወከለ ሀሳብ አለ ለማለት ያስቸግራል። አሁን እኛም በራችን ክፍት ነው፣ ጥያቄዎቻችንን ለመመለስ ከፈቀደ ድረስ ለየትኛውም ፖለቲካዊ እሳቤ፣ ፖለቲካዊ ፓርቲ፣ የፖለቲካ ቡድን በራችን ክፍት መሆኑን ገልጠናል። ይህን ሁሉ ማነሳበት ምክንያት ምንድን ነው? ዜጎችን ከመከራ ማላቀቅ ስል በመላ ኢትዮጵያ ያሉ ሰዎችን፣ ህብረተሰቦችን በተመለከተ ነው ለማለት ነው። እና እነዚያ ሁሉ ጉዳዮች ስላሉን እነዚህን ቀደም ሲል የጠቀስኳቸውን ምንነታቸው የማይታወቅ ፍጥረቶች እንመለስባቸዋለን ማለት ፈልጌ ነው። እና አሁን አገዛዙ በእነዚህ 3 መሰረታዊ ምክንያቶች ነው ይህንን ያደረገው። ጥላቻው እንዳይናድ፣ ረሃቡ እንዳይቃለል እና የጦርነት ዝግጅቱ እንዳይደናቀፍ ነው ይህንን ያደረገው። ተመልከቱ፣ ብልጽግና እነማንን የመረጠው? ጥላቻን፣ ረሃብንና ጦርነትን ነው። የጥላቻ የረሃብና የጦርነት አገዛዝ ነው የምንለው ለሃይፐርቦሊ አይደለም። ይሄ አንድ ተጨማሪ ተጨባጭ ማስረጃችን ማሳያችን። ስለዚህ ይህ አገዛዝ ጸረ ሰው አገዛዝ ነው የምንለው። ይህ አገዛዝ የጥላቻ የረሃብ የጦርነት የመፈናቀል የማናቸውም መከራዎች ሁሉ ዘብ ነው። የነዚህ ሁሉ አስቻይ ነው። የነዚህ ሁሉ ኤጀንት ነው። የነዚህ ሁሉ ፈብራኪ ነው የምንለው ያለ ምክንያት አይደለም። አሁንም መርዳት ወንጀል ነው ብሎ አውጇል። መርዳት ወንጀል ሆኗል። ለተራቡ ሰዎች መድረስ ወንጀል ሆኗል። በነገራችን ላይ በብዙ ጉዳዮች መንግስት እንዲህ ቢያደርግ፣ መንግስት ይሄንን ነገር ቢመለከተው፣ መንግስት አመራር ቢያወጣው ዝተረፈ በኢትዮጵያ ውስጥ ለተወሰነ ጊዜ ያክል ሰስፔንድ መደረግ ያለበት ነገር ነው ብዬ ነው የማስበው። መንግስት ባለመኖሩ አንድ፣ ሁለተኛ ደግሞ በኢትዮጵያ ውስጥ መንግስት ነኝ ብሎ መንግስት ሳይሆን መንግስት ነኝ ብሎ የሚንቀሳቀሰው አካል በጣም ኢቬሲቭ ከመሆኑ የተነሳ የፈለገውን ሰው በፈለገው ምክንያት ባልተጻፈ ህግ ማሰር፣ መግደል የሚችል ነው። ይህንን የመሰለ ቡድን ተጨማሪ ሌሎች ነገሮች እንዲያደርግ ጥሪ ማድረግ ትክክል አይደለም። ዋናዎቹን ሎን ኦርደርን መንግስት በመሰረቱ አስፈላጊ እንዲሆን በሰው ልጅ እንቅስቃሴ ውስጥ አስፈላጊ እንዲሆን ያደረገውን ዋናና መሰረታዊ የሆነውን ቁም ነገር ሳይወጣ ሌላ ነገር እንዲያደርግ መጥራት ትክክል አይደለም። ቀደም ሲል የጠቀስኩት ነው። የመንግስት ኃላፊነት መንግስት ኖሮ ቢሆን ኖሮ ሰላም መፍጠር፣ ህግ ማስከበር እና ዜጎች በሰላም ውለው የሚገቡበትን አምርተው አፍርተው የሚኖሩበትን ሂደት መፍጠር ነው። ይሄ አሁን ያለው ቡድን ግን የሰላም የውሎ መግባት የአፍርቶና አምርቶ መሻል መጠቀም የበልቶ ማህደር ጠላት ነው። የማናቸውም ሴን የሆነ ሰብአዊ እንቅስቃሴ ጠላት የሆነ ቡድን ነው አዲስ አበባ ያለው። በዚህ ምክንያት ይህንን የሆነ ነገር በታየ ቁጥር የሆነ ቀለል ያለ ጥፋት በሆኑ ዜጎች በተፈጸመ ቁጥር መንግስት እርምጃ ይውሰድ እያሉ መጥራት በጣም አደገኛ ነው። ሜቢ እንዲህ አይነት አስተሳሰብ ነው እንዲህ ያለውን ቡድን እስከዛሬ ድረስ ስልጣን ላይ ያስቀጠለው። እኔ በጣም ግልጽ ያለ የእሴት ጥሰት ሆኖ እስከማይ ድረስ ዲፎልት ምንድን ነው ካላችሁኝ ከመንግስት ይልቅ ለዜጎች መወገን ነው ያለ ምንም ጥርጥር። ከዚህ ቀደም የሆኑ ልጆች አውሮፕላን ውስጥ ረበሸ ተብሎ አገሩ ሲያብድ የሽብር ወንጀል ምናምን ሲል የሞራል ጠበቃ ነኝ የሚል በየቦታው የተሰባሰበ ከሰብአዊነት ተፋቶ ከሞራል ጋር ግን እርቃለኝ የሚል